ብዙ ጊዜ በህይወት ስንፈተን መከራው ሲበዛና በሮችን ሁሉ ሲዘጉብን የምናስበው አንድ ነገር ብቻ ነው። ለምን እኔ? ለምን እንዲህ አደረገኝ? ለምን ይህን ያህል መከራ እንላለን። ግን ዛሬ አንድ አስገራሚ ነገር ልንገራችሁ። አሁን እናንተ የምታልፉበት ጨለማ፣ የምትታገሉት ችግር፣ የምትቀበሉት መከራ ምናልባትም የህይወታችሁ ትልቁ በረከት መጀመሪያ ሊሆን እንደሚችል ታውቃላችሁ። ዛሬ ለምን ሁሉም ለበጎ ነው እንደሚባልና እንዴት ፈተናዎችን ወደ ስኬት መሰላል እንደሚቀየሩ ተመልከቱ። በዚህ ሰዓት የተደገፍከው ተሰብሮ ሊሆን ይችላል። ያመንከውን ከድቶህ ሊሆን ይችላል። ስራህ አጥተህ ይሆናል። ወይም በህይወትህ ትልልቅ ውሳኔዎች ላይ ተሳስተህ በራስህ ላይ ተቆጥተህ ይሆናል። ግን አንድ እውነት ልንገራችሁ፣ ህይወት እንደ ሸክላ ሰሪ ናት። ሸክላ ሰሪው ጭቃውን በደንብ መታው፣ አፈረሰው፣ እንደገና ቀረጸው። ለምንድን ነው? በደንብ እንዲጠነክርና ውብ እንዲሆን። እናንተም ዛሬ የምታልፉበት የህይወት መመታት፣ የህይወት መፈተን ለነገው ማንነታችሁ የሚያዘጋጃችሁ ሂደት ነው። እያለቀሳችሁበት ያለው ችግር ነገ የምትስቁበት ታሪክ እንደሚሆን ምን ያክል ታውቃላችሁ? እግዚአብሔር እኮ አንዳንዴ ጥሩ ነገሮችን ብቻ አይደለም መጥፎ ነገሮችን ወደ ህይወታችን አምጥቶ ታሪካችንን ሊገለባብጠው፣ ሁሉም ነገር ለበጎ ነው አይደለ? ታሪካችንን ሊገለባብጠው ሲፈልግ ነውና እነዚህ ሁሉ ደግሞ ያኔም አውቀው ነበር። እዛ ያሳለፍኳቸው ነገሮች ቤት ውስጥ ሆኜ ምናምን ከዛ ይሄም ቀን አልፎ እኮ ታሪክ ይቀየራል አይደል ምናምን እያልኩኝ ዊሽ አደረግ ነበርና ያኔ ከአምላኬ ጋር ያወራኋቸው ነገሮች በሙሉ አሁን እስከ ገረም ድረስ በአንድ ደቂቃ ቪዲዮ ነው ይህ ሁሉ ታሪክ እየተፈጠረ ያለው አይደለ? መጥፎ ነገር ብሎ ወደ ህይወት ያመጣውን ነገር ወደ ጥሩ ነገር ይሄ መጥፎ ነገር በየማወራችሁ ነገር ለኔ ትልቅ ሲሳይ ነው፣ ትልቅ በረከት ነው። ህይወቴን ሁላ ለመለወጥ ተርኒንግ ፖይንት የሆነ ነገር ነው ለኔ ማለት። ስለ ሁሉም ለበጎ ነው ስናወራ አንድ ነገር መዘንጋት የለብንም። ብዙዎች እንዴት ይቅር እላለሁ፣ ያደረገብኝ ቀላል አይደለም ይላሉ። እውነት ነው፣ ህመሙ ቀላል አይደለም። ግን አስታውስ፣ ይቅርታ ማድረግ ለዚያ ሰው ስትል አይደለም። ይቅርታ ማድረግ ለራስህ ስትል ነው። ያለ ይቅርታ መኖር ማለት የትላንትናውን ቁስል እንደ ትልቅ ሸክም በጀርባህ ተሸክመህ መራመድ ነው። ያ ሸክም አንተን ይጎዳሃል። ያ ሸክም የነገህን ደስታ ያጨልማል። ይቅርታ ማድረግ ማለት ደግሞ ያንን ሸክም ከጫንቃህ አውርደህ መጣል ነው። ያንተን የውስጥ ሰላም መልሰህ ማግኘት ነው። የጎዳህ ሰው ምናልባት በህይወትህ ውስጥ ትልቅ ትምህርት ሊሰጥህ የመጣ አጋጣሚ ሊሆን ይችላል። የጎዳህ ሰው ምናልባት ወደ ጥንካሬ እንድትሄድ የገፋህ መሰላል ነው። ስለዚህ እሱን ይቅር በለው። ይቅርታ ስታደርግ አንተን የሰረቀህን ሰላም መልሰህ ታገኛለህ። ልብህን አላስፈላጊ በሆነ ጥላቻ አትሙላው። ጥላቻ የያዘ ልብ ለፍቅርና ለደስታ ቦታ የለውም። ዛሬ አሁን በዚህ ሰዓት ያንን የተቆራረጠ፣ ያን የቆሰለ፣ ያን የደማ ልብህን ይቅርታ በማድረግ ፈውሰው። ይቅር ብያለሁ በልና ነፃ ውጣ። ግን ደግሞ እኛም እናቶች ራሱ እንጎዳለን። ከዛ አንግላይታችሁ በቃ እሺ ብለው በቃ አጥፍቻለሁ ይቅርታ ብለው ለሚመጡ ወንድሞቻችን በቃ ከልባችን ኦኬ ማለት ይሻላል። እግዚአብሔርም ይቅርታ ነው ይወዳል እኮ እንትን ያግዛል፣ በጣም ነው የሚያግዘው። በእኛ ኃጢአት እንኳን ነገሮች ባይሆኑ በልጆቻችን ሲል በደንብ ያግዘናል። እኔ የቆምኩት በዚህ ሰዓት የቆምኩት በልጄ ነው። በቃ እግዚአብሔር ልጄን እያየ ነው እኔን እየማረኝ ያለው። በቃ እሺ ብለው ከመጡ ይቅርታ ብለው ከመጡ ይቅርታ በቃ ታረቁ፣ ማርያምን ታረቁ። በጣም ብዙ ነገር ይፈታል። ውስጣችን ሰላም ሲሆን ነው ደግሞ ስራ መስራት፣ ፊውቸር ቆንጆ ላይፍ ለመኖር ለመስራት ምናምን ውስጣችን ሰላም ይሆናል። ኢቭን ጸሎት ለማድረግ እንኳን ውስጣችን ሰላም ሲሆን ጸሎቱን በቃ ደስ ብሎና እፎይ ምናምን ብለን እንነሳለን። ካልሆነ ግን ውስጣችን የሆነች ነገር ካለች ሁሌ ጥያቄ ምልክት እያስቀምጥን ነው የምንነሳው። ኢቭን ጸሎታችን እንኳን በቃ ደስ ብሎ ምናምን ረፍት አይሰማንም። በቃ ውስጣችን ያለ ቂም ምናምን ካለ ምንም ነገር ይፈጠር፣ በቃ ማርያም ምንም ነገር ይፈጠር ማሰብ። በተለይ ደግሞ እኔ በጣም ያግዘኝ የነበረው የአባ ገብረ ኪዳን ስብከቶችን በጣም ሰማ ነበረ በዛ ሰዓት እና የሆነ ጊዜ ይመስለኛል የሆነ ጊዜ በጣም እንደተበደላችሁ ምናምን ስታስቡ ውስጣችሁ ሰላም የሆነ ረፍት እንዲያገኝ ምናምን እና ይቅር እንድትሉ የሚያደርጋችሁ ኢየሱስ ክርስቶስ መበደሉን አስታውሱ። በምድር ላይ ሳለ ኢየሱስ ክርስቶስ እኛ ሰዎች እንግዲህ ኢየሱስ ክርስቶስን ነው ያው መከራ ስናበላው የነበረው አይደለ? ግን ፋይናሊ ፍቅር ነው ሁላ ለኛ ነው የተሰዋለን አይደለ?
እግዚአብሔርን እቺ ሐሳብ ወደ አእምሮአችሁ ስትመጣ እኔ በጣም የረዳኝ ነው ነግራችሁ የሳቸውን ስብከት በቃ ኢየሱስ ክርስቶስ መበደሉን አስብ እና እኔ ማን ነኝ የማልበደለው? እኔ ማን ስለሆንኩ ነው ሰው የማይከዳኝ ሰው የማያስቀይመኝ? እኔ ማን ስለሆንኩ ነው እና ደግሞ ማን ስለሆንኩ ነው ይቅርታን የምገፋው? በቃ እሱን ስታስቡ ማርያምን እቺ ሐሳብ ኢየሱስ ክርስቶስ መበደሉን ማሰብ በራሱ ብዙ ነገር ትፈታለች። አንድ ልብ ማለት ያለብን ነገር ፈጣሪ ዝም አለ ማለት አላየሁህም ማለት አይደለም። ዝምታው እየሰራሁ ነው ማለት ነው። በፈጣሪ መተማመን ማለት እጅግ ጨለማ በሆነው ሌሊት እንኳን ጠዋት መምጣቱ አይቀርም ብሎ መረጋጋትና ማመን ነው። ፈጣሪ እኮ የጠዋት አምላክ ነው። ፀሐይን አውጥቶ ጨለማን የሚያስወግድ ከዝናብ በኋላ ቀስተ ደመናን የሚያሳይ አምላክ ነው። ስለዚህ ወዳጄ ዛሬ በፈተና ውስጥ ሆነህ ተስፋ አትቁረጥ። አንተ የምታየው የዛሬውን እንባ ነው፣ እርሱ ግን የሚያየው የነገውን ደስታ ነው። አንተ የምታየው የዛሬውን ችግር ነው፣ እርሱ ግን የሚያየው የነገውን ድል ነው። በፈጣሪ እመን። እግዚአብሔር ጋር ግን በጣም ነው የምተማመነው። እናቴ ትሙት ኪዳነ ምህረት ምስክሬ በቃ ኪዳነ ምህረት ምስክሬ ናት ነው የምላችሁ። ያው ሁሉ ነገር ያሳለፈኝ አምላክ በአንድ ቪዲዮ ነው፣ በአንድ ነጠላ ቪዲዮ ነው ስንት ነገር የቀያየረው። ማለት በገንዘብ ደረጃ አይደለም እያወራኋችሁ ያለሁት። እሺ ውስጤ የተፈጠረውን ነገር በሙሉ እኔ ነኝ የማውቀው። አሁን አእምሮዬ ጤነኛ ነገር ብቻ ነው የሚያስበው። ይሄንን ያደረገ አምላክ ደግሞ ከምንም ነገር ነው የሚጠብቀኝ። በቃ እኔ የምፈራው በቃ እንዳልቀየር ራሴን ጠብቅልኝ፣ ልቤ እንዳልቀየር አድርገኝ። ይሄ ነው ጸሎቴ። አዎ ሁሉም ነገር ለበጎ ነው። የጎዳህ ሰው የሚያስከፋህ አጋጣሚም ለበጎ ነው። ምክንያቱም እነሱ የሰጡህ ትምህርት ዛሬ ለደረስክበት ብስለት መሰረት ሆነዋል። ዛሬ ይቅርታ አድርግ፣ ነገህን በደስታ ለመቀበል ልብህን አጽዳ። ነፃነትህ ያለው ይቅርታ ውስጥ ነው። As the chemicals, they take us higher. The night's young and it's just begun. As she puts her hand in mine, we wanna chase the night.